ባይዘው ፔንተን ከጀቀለ ምንም ሆነ እኔ ፔንተን ሰው መሆንህ ብቻ ነው የሚያመለክት። እኔ ፔንተን አሁን ምን ሆነክ ነው? እሺ ምንም አማራጭ የለኝም። ጉሞት ነው የሚሻለው እንዴ? ለምን? ምን ዳርገ የሰው እጅ ማየት ይከብዳል። አሁን እስካሁን ዝጋ ትንሽ ቆይ እስቲ ልምጣልክ። ይቅርታ በእናትህ ምንድን ነው እንኳ ያው ማታ ዝናብ እንዳይዘንብብኝ ለብቶ የዝናብ ነው እሱ። እና ለምንድን ነው በሞት ነው የሚሻለኝ? ምንም መራጭ አለ እንዳልሰራ አቅቤ ምን ነው ከህመሙ ጋር እስቲ ነው ማመኪና ውስጥ እኔ መልእክተኛው እባላለሁ። እግዚአብሔር ለመልካም መስሎን ያገናኘው። ለማንኛውም እቺ ስንት ትመስላለች? እስቲ ያዘት። እሱ 200 ብር ነው 20 ሺህ ብር። አሁን ዝም ብዬ እዚህ ጋር ቁጭ ብዬ ለእግዚአብሔር ወይ ነፍስን የሚወስድበት ቀን ይምጣ ወይስ ከአንድም ነገር ነፃ የምታደርገን ቀን ይምጣ ብዬ እግዚአብሔርን እየለመንኩ ነበር። አሁን ደስ ብሎሃል አንተ? እኔ የጸሎት ምላሽ ስላገኘክ እግዚአብሔር አምላክ ክብር ምስጋና በሰማይ ይስፋ። እግዚአብሔር አምላክ የወደቁትን ያነሳል የሚባለው ነገር መድኃኒቴ ብዙ ሱካር ያጋጣኝ ነው። ሱካር አሞን ያጋጣኝ እሺ ነኝ የማከነ ኬሴ ተባረከ። በየቀን ሰላም ይግቡ። አሜን። ሰላም ተባረከ። አሜን። በየቀን ሰላም ይግቡ። አሜን። አሜን። እሺ አባቴ ሰላም። እና አሁን እግዚአብሔር የተስፋ አምላክ የታመነ ነው የሚለው የሕያው አምላክ ሕያው ተስፋው የሚለው ዕብራውያን መጽሐፍ ላይ ያለው ቃል ኪዳን እግዚአብሔር ለእኔ ቃል ኪዳን ብዙ ጊዜ ገብቶልኝ ትወድቃለህ ከውድቀትህ ግን አነሳለሁ ብሎኛል። ግን እኔ አሁን በጣም የሌለ ትዝታ ውስጥና የሌለ ጭንቀት ውስጥ ሆኜ አንተን ደግሞ እግዚአብሔር ከሰማይ እንላከው። እኔ አሁንም ማንም ሰው ማንም ባላት ወይ አቡሽ ምን ሆኖ ነው ይላለን። ምንም አይመስለኝም። እግዚአብሔር አንድ ቀን የተሻለ ነገር እንደሚያደርግልኝ አውቃለሁ። እግዚአብሔር ያነሳል፣ ከወደቁበት ያነሳል። እናትን ለማየት በጣም ናፍቆት ነበረኝ። ነገ ጠዋት እጅ ያያታል። የኔ ጌታ እንኳን ደስ አለህ። ይባል ስላገኘው በጣም ደስ ብሎኛል። እኔ ባይዘው ፔንተን ከጀቀለ ምንም ሆነ እኔ ፔንተን ሰው መሆንህ ብቻ ነው የሚያመለክት። እሺ የኔ ጌታ በጣም አመሰግናለሁ። በተረፈ ሰላም ሁንልኝ። እግዚአብሔር ካንተ ጋር ይሁን። እሺ አባቴ መልካም ጊዜ። እግዚአብሔር ይህንን መልካሙን ነገር አስፍቶ ያስፈልግ። አሜን አሜን። አባቴ እግዚአብሔር አስፍቶ ያስፈልግ። መልካም ጊዜ የኔ ጌታ። እሺ